ሰላም የዩቲዩብ ቻናል ተከታታዮቼ እንግዲህ ዛሬ ዲሊስን ይዘናል። እንግዲህ ዲሊስ ላይ ያሉ ነገሮችን እናያለን ማለት ነው። እንግዲህ እንደምትመለከቱት ከሆነ 393 ዳይመንድ አለኝ እና ወርልድ ካፕ ዊነርስ የመሞከር እድል አለኝ ማለት ነው። 371 ስለሆነ ማለት እና እንግዲህ እነሱን ከመሞከራችን በፊት ክላን እንግዲህ 1,100,144,000 ምናምን አጠራቅመናል። እንግዲህ ከሀገሩ ስንተኛ ደረጃ መስላችሁ? 7ኛ ደረጃ ነን ከሀገሩ ማለት ነው። ብዙም አያጠራቅሙም ሀገራቸው ማለት እኔ ጥሩ ስላጠራቀሙ ነው የገቡት እንጂ ብዙም አያጠራቅሙም። መጨረሻ ላይ ያለው ራሱ 960,000 ሀገራቸው ስለማያጠራቅሙ ነው እንጂ እዚህ አንደርስም ነበር። እንግዲህ እስኪ በእናታችሁ አሁን እንግዲህ አምላኬ በስመ አብ ወወልድ ወመንፈስ ቅዱስ እኔ ሶስቱም ያሉትን ቢሰጠኝ እንግዲህ ባዘጋችሁም አላውቅም። እኔ እንግዲህ እንዲሰጠኝ ነው የምፈልገው። ከዚህ በኋላ 10 ጊዜ ቁጥር 1 2 3 4 5 6 7 8 9 10 በቃ በስመ አብ ወወልድ ወመንፈስ ቅዱስ ወደ አምላክ ነው። ኖበለኝ ወርልድ ካፕ ዊነርስ ነው። ወይኔ ከወርልድ ካፕ ዊነርስ አይደለም የሰጠኝ። ወይኔ ተበላው። ወይኔ ተበላው። ጋይስ ተበላው። ወይኔ እንዲህ ሞክሬ ኧረ በስመ አብ ሲያስጠላ። ምን አይነት ቀን ነው? ኢቨንት እንትን ብሏል እንዴ? ተጀምሯል ኢቨንት። ኢቨንት ቢጀመር ኢቨንቱ ላይ እንገባና እንግዲህ ሞክር ነበር። ካክቦ እንግዲህ ጋክቦን ሰጥቶናል። እንግዲህ ይመቻችሁ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ይመቻችሁ።